ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ ይህ ከፋክት ኒውስ የዜና አገልግሎት በቀጥታ ወደ እናንተ የሚደርስላችሁ የሰበር ዜና ፕሮግራማችን ነው። የሰዓቱን ዜናዎች አጠናቅሬ ያቀረብኩላችሁ እኔ ሙለር ዘቤስት ነኝ። በየሰዓታቱ ልዩነት ሰበር መረጃዎች እየተጫኑ ስለሆነ የሚወጡ ሰበር መረጃዎች አስቀድመው ለእናንተ እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ እያልኩኝ ክቡራን አድማጮቻችን ወደ ዜናዎቹ ሳልፍ ክቡራን አድማጮቻችን ከእስራኤል የተነሱ ሚሳኤሎች በአጋጣሚ ቴህራን ውስጥ ያለውን የኖርዝ ኮሪያ ዲፕሎማቲክ ሚሽን ኤምባሲ መምታታቸው ተገልጿል። ይህ ክስተት በዓለም ፖለቲካ ውስጥ አዲስና አደገኛ ደረጃ ሊፈጥር ይችላል። ኪም ጆንግ ኡን ይህንን ክስተት እንደ ፕሮግሬሽን ሊወስድ ይችላል። ኢራንና ኖርዝ ኮሪያ ያላቸው ወታደራዊ ግንኙነት ሊጠናከር ይችላል። ይህ ጉዳይ ከመካከለኛው ምስራቅ ኤሲያ አዲስ የግጭት መስመር ሊከፍት ይችላል ተብሏል። ከክስተቱ በኋላ ብዙ ዓለም አቀፍ ኃይሎች የአስቸኳይ ዲፕሎማሲ ውይይት ጀምረዋል። ምክንያቱም ይህ ሁኔታ ወደ አዲስ ዓለም አቀፍ ግጭት እንዳይለወጥ ለመከልከል ነው። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሳዑዲ አረቢያ የሉል ሱልጣን አየር ኃይል የጦር ሰፈር በሚገኙ 5 የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላኖች ላይ ጉዳት ደርሷል ተብሎ በብዙሃን መገናኛ የተሰራጨውን ዘገባ አስተባበሉ። ክስተቱን በመጀመሪያ የዘገበው ዎል ስትሪት ጆርናል ሲሆን ስማቸው ያልተጠቀሱ 2 የአሜሪካ ባለስልጣናት ዋቢ በማድረግ አውሮፕላኖቹ ጉዳት ቢደርስባቸውም ሙሉ በሙሉ አልወደሙም ሲል አስነብቦ ነበር። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ላይ የሐሰተኛ ዜና አሰራጮችን አጥብቀው የኮነኑ ሲሆን በንግግራቸው ውስጥ ግን ጥቃቱ መፈጸሙን በተዘዋዋሪ አምነዋል። ፕሬዝዳንቱ ባሰፈሩት ጽሑፍ አውሮፕላኖቹ አልተመቱም ወይም አልወደሙም፣ ከ5ቱ 4ቱ ምንም አይነት ጉዳት አልደረሰባቸውም፣ አሁን ወደ መደበኛ ስራቸው ተመልሰዋል፣ አንደኛው ላይ ብቻ በጥቂቱ ጉዳት ቢደርስም በቅርቡ ወደ በረራ ይመለሳል። የሐሰት ዜና አውታሮች በዋና ዜናቸው እንዳቀረቡት የትኛውም አውሮፕላን አልወደመም፣ ለመውደምም አልተቃረበም በማለት ምላሽ ሰጥተዋል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ጥቃት እንደተሰነዘረበት ተገለጸ። ጥቃቱን ተከትሎ ከኤምባሲው ሕንፃ ላይ ከፍተኛ ጢስ ሲወጣ መታየቱን ሮይተርስ የዜና ወኪል ምንጮችን ጠቅሶ ዘግቧል። አሶሺየትድ ፕሬስ አንድ ሚሳኤል በኤምባሲው ግቢ ውስጥ በሚገኘው ሄሊኮፕተር ማረፊያ ላይ ማረፉን ሲዘግብ፣ በሌላ በኩል ኤኤፍፒ ደግሞ ጥቃቱ በድሮን የተፈጸመ መሆኑን የሚጠቁሙ መረጃዎችን አውጥቷል። ይህ ጥቃት የተፈጸመው በባግዳድ ከተማ ውስጥ የተሰነዘረ የአየር ድብደባ 2 በኢራን የሚደገፉ ታጣቂዎች መገደላቸውን ተከትሎ እንደሆነ ኤኤፍፒ ዘግቧል። በኤምባሲው ሕንፃ ላይ ጭስ ሲታይ ቢቆይም ስለደረሰው የጉዳት መጠን ወይም ስለ ሰብአዊ ጉዳት እስካሁን ዝርዝር መረጃ አልወጣም። ይህ በባግዳድ የሚገኘው የአሜሪካ ኤምባሲ ላይ የተፈጸመው ጥቃት በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለውን ወታደራዊ ፍጥጫ ወደ ከፍተኛ ደረጃ ማሸጋገሩን የሚያሳይ ሌላው ክስተት ሆኗል። ወደ ቴህራን ስንመለስ በ1979 አብዮት ከስልጣን የተወገዱት የኢራኑ የመጨረሻው ሻህ ንጉስ ልጅ የሆኑት ሬዛ ፓህላቪ አሁን ያለውን የእስላማዊ ሪፐብሊክ ስርዓት እንደወደቀ የሀገሪቱን የሽግግር መንግስት ለመምራት ዝግጁ መሆናቸውን አስታውቀዋል። በአሜሪካ በስደት የሚኖሩት የተቃውሞ መሪው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከወዲሁ በሀገር ውስጥም ሆነ በውጭ የሚገኙ
ብቃት ያላቸውን ግለሰቦች በመመልመል የሽግግር መንግስት ለመመስረት እንቅስቃሴ መጀመራቸው ተገልጿል። ይህንን የሽግግር ቡድን የማዋቀሩንና አባላትን የመመልመሉን ሂደት እየመሩ ያሉት በአሜሪካ የዲሞክራሲ ጥበቃ ፋውንዴሽን ከፍተኛ አማካሪ የሆኑት ሰይድ ቃስሚንጃዲ መሆናቸውን ፓላቪ አብራርተዋል። መሪው አክለውም አሁን ያለው መንግስት ሲወድቅ በእሳቸው የሚመራው ይኸው የሽግግር ስርዓት በአጭር ጊዜ ውስጥ ኃላፊነት በመረከብ በኢራን ሰላምን፣ ጸጥታን፣ ነጻነትንና ብልጽግናን ለማረጋገጥ ዝግጁ ነው ብለዋል። የፓላቪ ተቀባይነት ከቅርብ ጊዜ ወዲህ በተለይም በጥር ወር በኢራን ከተካሄዱት እና የዘውድ ስርዓት እንዲመለስ ከጠየቁት ጸረ መንግስት ተቃውሞዎች በኋላ ከፍተኛ ሁኔታ እያደገ መጥቷል። ይሁን እንጂ የተቃዋሚው መሪ እስካሁን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ድጋፍ ማግኘት አልቻሉም። ፕሬዝዳንት ትራምፕ ፓላቪ ከሀገራቸው ለበርካታ አስርት ዓመታት መራቃቸውን በማንሳት ኢራንን የመምራት አቅማቸውን ጥያቄ ውስጥ የከተቱ ሲሆን ከዚህ ይልቅ እንደ ቬንዙዌላው አይነት በሀገር ውስጥ ኃይሎች የሚደረግ የስልጣን ሽግግር ቢደረግ እንደሚመርጡ ፍንጭ ሰጥተዋል። በሌላ ዜና ሶማሊያ በሶማሌላንድ ሊገነባ የታሰበውን የእስራኤል ወታደራዊ ካምፕ አስመልክቶ ጠንከር ያለ ማስጠንቀቂያ ሰጠች። የእስራኤል ጦር በሶማሌላንድ ግዛት ውስጥ ወታደራዊ የጦር ሰፈር ለመገንባት አቅዷል መባሉን ተመልክቶ ሶማሊያ ፌዴራላዊ መንግስት ግዛቱ ለውጭ ሀገራት ወታደራዊ ፍላጎትና ለቀጠናዊ ግጭቶች መነሻ እንዲሆን እንደማትፈቅድ አስጠነቀቀች። ሶማሊያ ግዛቷ ወደ ውጭ ግጭቶች እንዲሳብ ወይም ቀጠናውን የበለጠ ለሚያናጋ ወታደራዊ እንቅስቃሴ እንዲውል እንደማትፈልግ የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ ኡመር መናገራቸውን አልጀዚራ ዘግቧል። ሚኒስትሩ ማንኛውንም በሶማሊያ ግዛት ላይ የሚደረግ የውጭ ወታደራዊ ስምምነት ህጋዊ እውቅና ሊኖረው የሚችለው በፌዴራል መንግስቱ በኩል ሲያልፍ ብቻ ነው ሲሉ አጽንኦት ሰጥተዋል። ይህ የሞቃዲሾ ማስጠንቀቂያ የመጣው እስራኤል በኤደን ባህረ ሰላጤ ስትራቴጂካዊ በሆነው የበርበራ ወደብ አቅራቢያ ወታደራዊ ካምፕ ለመመስረት ማቀዷ ይፋ መደረጉን ተከትሎ ነው። የሶማሌላንድ ፕሬዝዳንት ቢሮ ሚኒስትር ካሊድ አብዲ በበኩላቸው ሶማሌላንድ ከእስራኤል ጋር ብዙ ነገሮችን የሚያካትት ስልታዊ ግንኙነት ለመመስረት እንደምትፈልግ ገልጸው ስለ ወታደራዊ ካምፕ ግንባታ እስካሁን በይፋ ውይይት ባይደረግም ጉዳዩ በሂደት የሚታይ ይሆናል ሲሉ ፍንጭ ሰጥተዋል። ሶማሌላንድ እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ተገንጥላ ነጻነቷን ብታውጅም እስራኤል ባለፈው ታህሳስ ወር እውቅና እስክትሰጣት ድረስ ምንም አይነት ዓለም አቀፍ እውቅና ሳታገኝ ለ3 አስርት ዓመታት ቆይታለች። ይሁን እንጂ የሶማሊያ ፌዴራላዊ መንግስት አሁንም ሶማሌላንድ እንደ አንድ የሀገሪቱ አካል አድርጎ የሚቆጥራት በመሆኑ ይህንን እውቅና እና የሁለቱን ሀገራት መቀራረብ በጽኑ መቃወም ላይ ይገኛል። በመጨረሻም የዓለምን የኃይል አቅርቦት በማስተጓጎል ዓለም አቀፍ ኢኮኖሚ ቀውስን እያባባሰ የሚገኘው ጦርነት ይበልጥ እየተባባሰ በመምጣቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው ጦር ከሆርሙዝ የባህር በር አቅራቢያ በምትገኘው የኢራኗ ካርግ ደሴት በሚገኙ ወታደራዊ ማዕከላት ላይ ከባድ የቦምብ ድብደባ መፈጸማቸውን ይፋ አድርገዋል። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው አሁን ባሰፈሩት መልእክት የአሜሪካ ማዕከላዊ እዝ በመካከለኛው ምስራቅ ታሪክ ውስጥ ታይቶ የማይታወቅ እጅግ ኃይለኛ የአየር ላይ ጥቃት የፈጸመ ሲሆን የኢራን ዘውግ ጌጥ በሆነችው ካርግ ደሴት ላይ የሚገኙት ማንኛውንም ወታደራዊ ኢላማዎች ሙሉ በሙሉ አውድሟል ሲሉ የጥቃቱን አውዳሚነት እና ስፋት ገልጸዋል። ይሁን እንጂ ፕሬዝዳንት ትራምፕ በዚሁ መግለጫቸው ላይ እንዳብራሩት የአሜሪካ ጦር ከፍተኛ የኢኮኖሚ ጠቀሜታ ባላቸውና በደሴቲቱ ላይ በሚገኙ የኢራን የነዳጅ መሰረተ ልማቶች ላይ እስካሁን ምንም አይነት ጥቃት ከመፈጸም መቆጠቡን አስታውቀዋል። ክቡራንና ክቡራት ለሰዓቱ ያስኩላችሁ ዜናዎች እስካሁኖቹ ነበሩ። በሌላ ዜና ተመልሰን እስክንገናኝ
የአክብሮት ሰላምታዬ የአየር ሞገዱን ሁሉ አሳብሮ ወደ እናንተ ይድረስ እያልኩ የሰዓቱን ዜናዎች አጠናክሬ ያቀረብኩላችሁ እኔ ሙለር ዘቤስት ነኝ። መልካም ሳምንት።